ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒ6 ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ብዙ ጊዜ የፕሮጀክቶች ጋንት ቻርትስ ለምን እንደሚመሰቃቀሉና ትክክለኛውን ቀን ለምን እንደማያሳዩ ግራ ካጋባችሁ መልሱ F9 አጠቃቀማችሁ ላይ አክቲቪቲዎቻችሁን አያይዛችኋል። ነገር ግን የፕሮጀክቱ ማጠናቀቂያ ቀን አልተቀየረም። የጋንት ቻርታችሁን መጀመሪያቸው አንድ አይነት መስመር ላይ የሆነና የተመሰቃቀሉ ባሮች ይመስላሉ። ለምን? ምክንያቱም ፒ6 እንዲያሰላ ትእዛዝ እስክትሰጡት ድረስ እየጠበቀ ስለሆነ። ዛሬ ኪቦርዳችሁ ላይ ስለሚገኘው እጅግ ወሳኝ ቁልፍ F9 ወይም ፒ6 ዊንዶ ቱልባር ላይ የምታገኙት ስኬጁል በተን ላይ እንነጋገራለን። እንዲሁም ዳታ ዴት ምን እንደሆነና ፒ6 እንዴት የፕሮጀክታችሁን አጠቃላይ የጊዜ ሰሌዳ በቅጽበት እንደሚያሰላ አብረን እንመለከታለን። አብራችሁን ቆዩ። ፒ6 የሚጠቀመው ሲፒኤም የተባለው ሜትር ስለሆነ እንደ ኤክሴል የፕሮጀክት ቀኖቻችንን ማኑዋሊ ካልኩሌት በማድረግ አናስገባ። በፒ6 F9ን ስትጫኑ ሶፍትዌሩ ፕሮጀክቱን በምን ያህል ፍጥነት መጨረስ እንደሚችል ለማወቅ ፎርዋርድ ፓስን ተጠቅሞ ካልኩሌት ያደርጋል። እንዲሁም ፕሮጀክቱ ሳይዘገይ በምን ያህል ጊዜ ዘግይቶ መጀመር እንደሚቻል ለማወቅ ባክዋርድ ፓስን ተጠቅሞ ካልኩሌት ያደርጋል። እሺ አሁን ፒ6ን እንከፍታለን። እንደምታስታውሱት በባለፈው ቪዲዮ በተለያዩ የሎጂክ አክቲቪቲ ሪሌሽንሺፕ አይነቶች ተጠቅመን ሊንክ ያደረግናቸው አክቲቪቲዎችን F9ን ወይም ስኬጁል በተንን በመጠቀም ራን ስኬጁል በማድረግ ይህን ሳምፕል ፕሮጀክታችንን ስኬጁል እናደርጋለን ማለት ነው። እንደምታዩ ይህ የባለፈው ሳምፕል ፕሮጀክት ነው። ያው ለዚህ ለቱቶሪያል ፐርፐዝ የተዘጋጀ ነው። ሙሉ ስኬጁል እንዳልሆነ ትረዳላችሁ ብዬ ገምታለሁ። ስለዚህ F9 ኪቦርዳችሁን በመጠቀም ኦሬልስ ደግሞ እዚህ ቱልባር ላይ እቺ ስኬጁል በተን አለች፣ እሷን እንጫናለን። እሷን ከመጫናችን በፊት ፎር ዩር ኢንፎርሜሽን ስታርት እና ፊኒሽ ዴታችን ይህ ይመስላል። የሌሎቹ አክቲቪቲዎች ስላልገባ ነው 10 ዴይስ ይፈጃል ብሏል። ኦሪጂናል ዲዩሬሽኑ ስታርቱ 31 ጃንዋሪ 26፣ ፊኒሹ ደግሞ 11 ፌብሩዋሪ 26። እዚህ ጋር ቶታል ፍሎት የሚላለ እሱን በሰፊው እንመጣበታለን ምን ማለት እንደሆነ ማለት እንዘን ቺን በተን ወይም F9 እንጫናለን ማለት ነው። ስንጫን እንደዚህ አይነት ፔጅ ይመጣል ማለት ነው። አሁን ዲቴይሉን እዚህ ጋር ብዙ ሴቲንጎች አሉ። እሱም በሚቀጥለው ቪዲዮ እንመለከተው ማለት። ስለዚህ ስኬጁል የሚለውን እንጫናለን ማለት ነው። እንደምትመለከቱት ጋንት ቻርቱ ላይ እንደምትመለከቱት አያይዟቸዋል። ስለዚህ ቅድም ያልነው ስታርት ዴት እና ፊኒሽ ዴት ተቀየረ ማለት which is 57 days ነው አሁን ያላችሁ እያልን ነው ማለት ነው። አክቹዋሊ ያልተያያዙና አክቲቪቲ ያልገባባቸው ፌዞችና ወርክ ፓኬጆች ስላሉ ማለት ነው። ጀስት አን ኤግዛምፕል ስለሆነ እንዴት እናንተ ስኬጁል ተንን በመጠቀም ራን ማድረግ እንድትችሉ ለማሳየት ስለሆነ ማለት ኦኬ። እዚህ ጋር አሁን ስትመለከቱ ጋንት ቻርቱ ላይ ምን አለ? ዳታ ዴት። እቺ ሰማያዊ ባር ዳታ ዴት ትባላለች። እቺ ታዲያ ጥቅሟ ምንድን ነው? ቅድም እዚህ ስኬጁል በተንን ተጠቅመን ራን አርግልን ስንለው እዚህ ጋር ያለችው ማለት ነው። ያ ማለት ምንድን ነው? ይሄ ፕሮጀክት አት ኢንድ ኦፍ ጃንዋሪ ላይ ከዚህ ከጃንዋሪ 30 በኋላ ወደፊት እቅድ ያዝልን፣ ወደኋላ ያሉትን ደግሞ ጨርስልን ለማለት የምንጠቀምበት ሲሆን አኮርዲንግ ቱ ዩር ፕሮጀክት ስኬጁል ማለት ነው። መንዝሊ ከሆነ ኢች ኢንድ ኦፍ መንዝ ይሆናል ማለት ነው። እዚህ ጋር የምናስገባው እሱ እንዴት ነው የምናስገባው? ይህንን ተጭነን እዚህ ጋር እንመርጥለታለን ማለት ያው ይሄ ሰፋ ያለ ቪዲዮ ስለሚፈልግ በሚቀጥለው እንመጣበታለን። የተለያዩ ኦፕሽኖች አሉት፣ እሱንም በሚቀጥለው ቪዲዮ እንመጣበታለን። ሪቲን፣ ሎጂክ፣ ፕሮግረስ፣ ኦቨርራይድ፣ አክቹዋል ዴት፣ እርሊ ስታርት፣ እነዚህ ቶታል ፍሎት፣ ሎንገስት ፓዝ ምንድን ነው የሚለውን በሰፊው እንመጣበታለን ማለት። ስለዚህ እዚህ ጋንት ቻርት ላይ የምትመለከቱት ከዚህ ዳታ ዴት ወደዚህ ያለው ያለቁ አክቲቪቲዎች የምናይበት፣ ወደዚህ ደግሞ ገና ያልተሰሩ፣ እነዚህ በቀይ የምታዩቸው ደግሞ ክሪቲካል የሆኑ አክቲቪቲዎችን አሰላለን ማለት። ስለዚህ F9 ዝም ብሎ አንድ በተን አይደለም፣ የቆመ እቅድን ነፍስ ዘርተን ተንቀሳቃሽ ወይም ዳይናሚክ ስኬጁል የምናደርግበት ዋና መቆጣጠሪያችን ነው ማለት። ስለተመለከታችሁ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ኮመንት ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ። እናመሰግናለን።